አንዳንዱ ሰው አይሳቸው እኮ ቁርአን ነው የሚገልጡ ይላል አዎ ቁርአን ይዛሉ ቁርአኑን ሲይዙት ግና ጀናባ ሆኖ ነው ሰው አያውቅም ወይም ቁርአኑ ደግሞ ምንድነው ማጭበርበሪያ ነው አላ ኩል ያህል እኔ እንደው የሽርኩን አይነት የኩፍሩን አይነት አገራችን ላይ እንደው እንደጉር ተነስንሶና ተዘርቶ ያለውን የሽርክና የኩፍር አይነት ጠቅሻል ዘልቀው ላ ኡህሲህ ስለዚህ ኡማችን ላ ኢላሃ ኢላላህን ባግባቡ አልተረዳም ይህ እየተፈጸመ ነው ያለ ፈሰሊ ሊረቢከ ወንሐር ለጌታ ስግር ለጌታ አረድ አንዳንድ ጊዜ ምን ይላሉ አያኛኮ ቢስሚላህ ብለን የምናርደው ይላሉ ግን ሲታረድ አንድ ነገር የታረደው ነገር ሐላል ሊሆን ዘንድ የሚሟሉ ነገሮች አሉ አንደኛው በአላህ ስም ቢሆንም ሁለተኛው ለማን ተብሎ መሆን አለበት ለአላህ ክብር አይደለም እንዴ ለአላህ ክብር وما ذبح على النصب ለጣዖታት ተብሎ የታረደ ነገር حرام ነው በክት ነው ለአላህ ተብሎ መታረድ አለበት ለእንዲ ካረዳችሁልኝ ነጭ በግ ወይንም ደሞ ጥቁር ደሮ እንደዚህ ምናምን ነገር ካረዳችሁልኝ እለቃለሁ ይላል ለሱ ክብር ተብሎ አይቻል ለማን ክብር ተብሎ ነው መታረድ ያለበት ለአላህ ይሄን ያልተረዳ ማህበረሰብ ነው ያለን ይሄንን ያልተረዳ ማህበረሰብ ናዛሬ ለኢስላምና ለሙስሊሞች ቆም ብትሉ በምን እግሩ ነው የሚቆመው መች መቆም ቻለ መጀመሪያ መቆም ሳይችል አላህ እኮ ያለው ምንድነው يا أيها المدثر قم فأنذر وربك فكبر يا أيها المدثر قم فأنذر أنت يتكنانبكው ወይ መከናነው ለምንድነው እንዴ እኛ ለስንት ነገር አንተና አጭተንህ ተከናንበህ ትቀመጣለህ ይበቃል በልተነስ ቆም ነው ያላቸው ያአላህ መልእክተኛ ቆሙ መቆም ያስፈልጋል መጀመሪያ መቆም ላይ ነው قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني على بصيرة على جهل لا على بصيرة بأوقات لا يمون አለበት ስለዚህ ማህበረሰባችን لا إله إلا الله ባግባቡ አልተረዳም አላወቀም ለምን ከተባለ ተው አንተ ይሄ ነገር ለቆሌ ለቀብር ምናምን ብለህ አትረስትለው ይከራከራል አላህን ብቻ ተማጸን ለምን ማንስተለው ሌሎች እንድረሱልን ብንል ምን ችግር አለ والله ትላንት ለታ በጣም የሚገርማችሁ ነገር አፈርኩ አይኔንም ተጠራጠርኩት የሆነ ልጅ በቸም ረሱላችን ሙሐመድ አለይሂ ሰላም የተናገሩት ነገር አለ ለተተቢዑን ሰነና من كان قبلكم حذو القذة بالقذة لو دخلوا جحر ضب لدخلتموه መቸም አታፍሩ እናንተ ከዚህ በፊት የነበሩ ህዝቦችን ስንዝር በስንዝር አለያም ደግሞ እርምጃ በእርምጃ ከዚያም በታች ተከተላላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም የአርጃኖ ጉርጓድ ወይም ኮርከሮ የሚባለው ነገር እሱ የሱ ጉርጓድ ውስጥ እንኳን እነዚህ ከሃዲያኖች ቢገቡ የመውደዳችሁ ጥናት ተከትላችሁ ትገባላችሁ ፍሬን እንኳን አትይዙ ፍሬን መያዝ ቢችለው እኮ ተውሂድ ሲኖረው ነው አይደለም እንዴ የለም ትገባላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ለደخلتموه ትገባላችሁ ያ ጉርጓድ እኮ እጅጉን የጠነባና የሸተተ እጅጉን ይከረፋል በጣም ነው የሚሸተው እናንተ ግን ትገባላችሁ አሁንም ትላንት ያየሁት ጉድ ምንድነው ሰዎቹ ቲሸርታቸው ላይ ሶሊብ አድርገው ይሄዳሉ አይደል እንዴ ሶሊብ አድርገው የተለያየ ጽፍ አድርገው ትላንት ለታየሁት ለነገሩ ከዚህ በፊትም ነበር መደድ ያ ረሱላህ የሚል ቲሸርት አድርጎ ይዞራል ላ ኢላሃ ኢላላህ ሽርክ እንደው በእግሩ መሄድ ጀመረ ረሱል ሰለላሁ ዐለይሂ ወሰለም በመድር ላይ የሚሄዱ ቁርአን ነበሩ ዛሬ ደግሞ የኛ ሰዎች ደግሞ በመድር ላይ የሚሄዱ ሽርክ ሆኑ ላ ኢላሃ ኢላላህ መደድ ያ ረሱላህ ما معنى ذلك ما معنى ذلك መደድ ያ ረሱላህ ያ ረሱላህ እጅን ይሳውኝ ይድረሱልኝ ማለት እኮ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ Subhanahu Wa Ta'ala ስለ ታላላቅ ነቢያት ገድላቸውን ጠቅሶ ታላቅነታቸው መስክሮ ንጹህነታቸውን ተናግሮ ምን ይላል ولو أشركوا لحبط عنهم ما كانوا يعملون ولو أشركوا لحبط عنهم ما كانوا يعملون ቢያጋሩ ኑሮ የሰሩት ስራ በሙሉ
ውሃ ይበላው ነበር ይላል ይታበሳል እንዳለ ጠቅላላ በቃ ምንም ድርድር የለም በአላህ ቤት እንትና ነው ይባል ነገር የለም ሽርክ የሚሰራ ሰው ወለው ካነ አፍضل الانبياء وافضل الرسل وافضل الخلق واكرم الناس على الاطلاق محمد عليه الصلاه والسلام حتى رسول عليه الصلاه والسلام እንኳን ሽርክን ነካ ቢያደርጓት እንኳን ምንድነው لئن اشركت لا يحبطن عملك ولا تكونن من الخاسرين انت محمد ويسمع الله ما نن ما يفرا فدمدم عليهم ربهم بذنبهم فسواها ولا يخاف عقبها الله ما نن ما يفرا انت محمد وي ሽርክን ነካ ብታደርጋትኝ ስራህ በሙሉ ገደል ይገባል በዚህ አያበቃም ከጀሃነም ባለቤቶችም ትሆናለህ ይላቸዋል ረሱላችን አለይሂ ሰላቱ ሰላም ይሄን ነገር ያደርጋሉ ተብሎ አይታሰብም ነገር ግን ረሱል አለይሂ ሰላቱ ሰላም እንዲህ አይነት መልእክት ከደረሳቸው እኛስ የሚል ጥያቄ ኡማው እንዲያነሳ ነው ኡማው እንዲያነሳ ነው እኔ በጣም ይገርመኛል አንዳንድ ወንድሞች ሀዳሁሙላህ ወሰደደሁም ምንድነው የሚሉት ተውሂድ እንዴት ነው አይሰለችም እንዴ ይላሉ አረ በጣም ነው የሚጠመው እንዴ በጣም ነው የሚጠመው እንጂ ተውሂድ ነው እስከ መጨረሻ ድረስ ለምን ረሱል አለይሂ ሰላቱ ሰላም ድን ያሉት من كان اخر كلامه من الدنيا لا اله الا الله دخل الجنه የመጨረሻ እስትንፋሱ ወይም ንግግሩ ከዱንያ لا اله الا الله የሆነ ሰው ጀነት ገባ እኮ ነው እንዴ رسول عليه الصلاه والسلام فعلم انه لا اله الا الله ነው ያላቸው አላህ Ta'ala እወቅ ከአላህ ውጭ የሚመለክ ነገር የለም ይላቸዋል ምን ማለት ነው لا اله الا الله ያስተማሩ ባሉበት ሰዓት رسول عليه الصلاه والسلام አላህ መልሶ ምን ይላቸዋል እወቅ ይላቸዋል ምን ማለት ነው አንዳንድ ቦታ ላይ አላህ Ta'ala ምን ይላል ያ ايها الذين امنوا امنوا ይላል አይደለም እንዴ እናንተ ያመናችሁ ሰዎች እመኑ ይላል ምን ማለት ነው ዛሬ አንዳንዱ ነው አንተ ተውሂድን አጠንክር የሚያዛል በስተለው እኔ ተውሂድ የለኝም እንዴ ይላል አይልም እንዴ አንተም ደግሞ ስለ ተውሂድ ነው ማሳየልብ ለተውሂድ መጨነቀት እኔ ለተውሂድ አልጨነቅም እንዴ ይላል አላህ ግን ይላል እናንተ ያመናችሁ ሰዎች ምንድነው እመኑ ይላል ለረሱል አለይሂ ሰላቱ ሰላም ደግሞ እወቅ ከአላህ ውጭ የሚመለክ ነገር እኔ አላውቅም እንዴ የሚል ጥያቄ አንስተዋል እንዴ አላህ መልእክተኛ ግን ምን ማለት ነው ሰባት ይኑርህ ማለት ነው ጽናት በተውሂድ ላይ ጽናት ይኑርህ نعم ለዛ ነው ያ አዩሃ الذين آمنوا አሚኑ ማለት እምነታችሁ ላይ ጽናት ይኑራችሁ ማለት ነው ወረተኞች አትሆኑ ነው ማህበረሰባችን በትክክልም لا اله الا الله ያልተረዳ ማህበረሰብ ነው ብዙ ነገር ማለት ይችላል ነገር ግን ይሄን እዚህ ላይ አሳርጋለሁ ሌላው وجوب الاهتمام بالعقيده لا يعني اهمال باقي الشرع من عبادات وسلوك ومعاملات واخلاق አንዳንድ ወንድሞች ሀዳሁሙላህ ወሰደደሁም አላህ ያስተካክላቸው አንዳንድ ወንድሞች ብዙ ጊዜ ተውሂድ በመንልበት ሰዓት ላይ ሌሎች የኢስላም ወይም ደግሞ ሌሎች መልካም ነገሮችን ከተውሂድ ቀጥሎ ያሉ ነገሮችን የረሳን ወይም ደግሞ ሆን ብለን የረሳን ይመስላቸዋል የረሳን ወይም ነሲና አው ተናሰይና የረሳን አለያም ደግሞ ሆን ብለን የረሳን ይመስላቸዋል አይደለም ሌሎች የአምልኮት ጉዳይ አለ ሙዓመላት ግብረ ገባዊ ነገር አለ የስብዕና ጉዳይ አለ እነዚህ ነገሮችን በሙሉ የረሳን ይመስላቸዋል አልተረሳም እነዚህም አብረው ጎን ለጎን የሚሄዱ ነገሮች ናቸው ረሱል አለይሂ ሰላቱ ሰላም ሁለቱንም በአንድ ላይ ነው ሲያስኬዱ የነበር አብረው ይሄዳሉ የአኽላቅን ጉዳይ አረሳ ነው አንድ ሰው መስገድ አለበት ስገድ ብለን እናበረታታለን ጾምን ደግሞ እንዲጾም እናበረታታለን ዝምድናን እንዲቀጥል እናበረታታለን ኸምር ነገር እንዳይጠጣ እናስጠነቅቃለን ዝሙት እንዳይፈጽም እንመክራለን ይሄን አልረሳንም ነገር ግን ኡማችን እጅግ በጣም አስፈልጎት ያለው ነገር ይህ ነው አንዳንዶች ምን ይላሉ መሰላችሁ የክፍፍል ስራ መሆን አለበት ይላሉ ምን መሆን አለበት
የክፍፍል ስራ የተወሰኑ ወንድሞች እኔ መዚህ ፊት ገጥሞኛል خድሬ ይሉኛል አንዳንዴ ደግሞ ይሉች ማቆላመጫ እንትን አለች ወዬ እንድላቸው ማለት ነው خድሬ ይሉኛል ወዬ አንተ ስለ ተውሂድ ዳዋ ብታደርግ ሌላ ወንድም ደግሞ ስለ አኽላቅ ያደርጋል ተነጋግረን እኔ ተከፋፈል ነው የክፍፍል ስራ ጥሩ ነው እኔ ሁሌ ስለ ተውሂድ ባደርግ እሱ ስለ አኽላቅ ያደርጋል ግን ይሄ ስለ አኽላቅ የሚያደርገው ሰው ስለ ተውሂድ ምን ያህል ያውቃል ለተውሂድ ምን ያህል ይቆረቆራል ወደፊትስ ለተውሂድ መስፋፋትና ለተውሂድ መበራከት ምን ያህል ዝግጁ ነው አይፈልገው ይሄን ጥያቄ ስታነሳ አይ ማለት በቃ እሱ በቃ ስለ ተውሂድ ባደርግ አንተ ለምን ተውሎ ገና ስለ ተውሂድ መማር አለበት አይደለም እንዴ መማር አለበት ማወቅ አለበት እኛ ዛሬም ስለ ተውሂድ እናደርጋለን ስለ አኽላቅ ምን እናገራለን ስለ ሁሉ ምን እናደርጋለን አብዛኛውን ጊዜ ግን ኑደንዲኑ ወኑጠንጢን የምንሽከረከረው ግን በምን ላይ ነው በተውሂድ ላይ ነው